መብራቱ አካባቢ ነው ያዲግ እንደገባ ሰሞን ነው የዛ አካባቢ የጣቢያ አዛዥ የነበረ ገብረታቴዎስ የሚባል ሰው ነበርና በመኪና እየተንቀሳቀሰ ሳለ አንድ የዛ ሰፈር አስቸጋሪ ልጅ ከአንድ ሴትዮ ላይ ወርቅ መንጥፎ ሲወጣ ያያል መኪናውን ማላስቆም ሽጉጡን ብቻ መዞ ተኩሶ ብሩን ይመታዋል ልጁ ኮደቀ በኋላ ከመኪናው ወጣ ሰው አንጃንት ምን አባት ሆነ ነው የምትሰርቅ ያላ ሶርታ አትበላ እንዴ አረ በቃሽ አጥፍቻለሁ ሳንዱ እንደው በይቅርበልኝ ይገታ ምን አባት ከዘረፍክ በኋላ ነው እንዴ ቅርታ አድርጉልኝ የምትለው የተዘረፈችው ሴት ይሁት መጣና አረ እኔ ይቅርብኝ በቃ ይቅርብኝ ወሰደው በቃ ዙማ ያንቺ ሽማግሌት ይጆለትሽ ከትይ ምን አባታ እኛ የታገነው እሱ እንዲዘርፍ ነው እንዴ እንዲሰራ ነው እንጂ ይጆለዛ ያባርሏታል ሱማ እንጂ ምን አባታ ሆነ ነው የምትዘርፍ ያለ በቃ ሁለተኛ አልዘርፍም በየዛሬን ማሩ ደሙ እየፈሰሰ ነው ሱማ እንጂ ሁለተኛ ባገኝ ምን አባት ላድርገው ሁለተኛ ባገኝ እዚች አካባቢ ባገኝ ምን ላድርግ የፈለጉትን ሲፈልጉ ይሰሩ የፈለጉትን ያድርጉኝ በቃ ነው ሁለተኛ አልሰርክም ሱማ እንጂ እኔ ሁለተኛ ባገኝ እናደዳለሁ በቃ ሁለተኛ እዚህ አካባቢ እንዳላገኝ ተጠንቀቅ ሁለተኛ ባገኝ አልልቅህም ዶሽ በጭንቅላት ሁሉም ቃሉን ሲሰጥ ምን ይላል አሁን ስንቋረጥ ምን ይላሉ ሰዎች ስንፋቀር ያይ ተመልካቾች አሁን ስንቋረጥ